የዓለማችንን 99% ህዝብ ግራ ያጋባና ያወዛገበ የሚገኝ በዓለማችን ካሉ ታላላቅ የሚስጥራዊ ቦታዎች መካከል አንዱ የሆነው ቤርሙዳ ትሪያንግል በመቶ ሺህ የሚቆጠሩ አውሮፕላኖችንና መርከቦችን ያሰመጠ የት ገቡ በሚባል ሁኔታ የሚያጠፋቸው ይህ የቤርሙዳ ትሪያንግል መፍትሄ ያልተገኘለት ነገር ነው። ዛሬ በዚህ ቪዲዮአችን ስለ ቤርሙዳ ትሪያንግል ክስተቶችና ታላላቅ ሚስጥሮች አንድ ባንድ በዝርዝር የምናይ ይሆናል። ለቻናሌ አዲስ ከሆናችሁ ቤቱን ሰብስክራይብ እና ላይክ በማድረግ ጀምሩት። አዲስ ዩቲዩበር ስለሆንኩኝ አበረታቱኝ። ይመቻችሁ። እና የቤርሙዳ ትሪያንግል የት ይገኛል? የቤርሙዳ ትሪያንግል የሚገኘው በአትላንቲክ ኦሽን በምዕራባዊ ክፍል ውስጥ ነው። ይህ ቦታ የሚያሚ ፍሎሪዳ በቤርሙዳ ደሴት እና በፓርቶ ሪኮ መካከል ያለውን ግዙፍ የባህል ክልል ያጠቃልላል። ባለፉት 100 ዓመታት ውስጥ ብቻ ከ75 በላይ አውሮፕላኖችንና በመቶች የሚቆጠሩ መርከቦችን የት ገቡ በሚባል ሁኔታ አጥፍቷቸዋል። ይህ የቤርሙዳ ትሪያንግል በመቶ ሺህ የሚቆጠሩ አስደንጋጭ ክስተቶች አሉት። ከነዚህ አስደንጋጭ ክስተቶች መካከል የዓለም ሕዝብ መቼም የማይረሳው ክስተት 1945 የተከሰተው ፍላይት 19 የተባለው የአምስት የአሜሪካ ጦር አውሮፕላኖች መጥፋት አንዱ ነው። አውሮፕላኖቹ አየር ላይ በልምምድ ሳሉ በድንገት አቅጣጫ መቆጣጠሪያቸው ወይም ካምፓሳቸው መስራት ያቆማል። ከዛም ባህሩ የተለየ ቀለም አለው የሚል መልእክት ከላኩ በኋላ ድምጻቸው ይጠፋል። የሚገርመው ነገር እነሱን ለማዳን የሄዱ አውሮፕላኖችም በዛው ሳይመለሱ ቀርተዋል። የተለያዩ የሳይንሳዊ ግምቶችና የሰው አመለካከቶች አሉ። አንዳንዶች መጻተኞች ወይም ደግሞ ኤሊያንሶች ናቸው ይላሉ። ሌሎች ደግሞ የጠፋችው አትላንቲክ ደሴት እዛው ነች ይላሉ። ነገር ግን አንዳንድ ሳይንቲስቶች ሌሎች ምክንያቶችን ይደረድራሉ። የሜንቴን ጋዝ ከመርከቦች ውስጥ የሚወጣው ጋዝ የውሃውን ዴንሲቲ በመቀነስ መርከቦችን ሊያሰምጥ ይችላል ይላሉ። አንዳንዶች ደግሞ መግነጢሳዊ መስክ ይሉታል። ምክንያቱም በዚህ ቦታ ላይ ምንም አይነት አቅጣጫ መጠቆሚያ ወይም ካምፓስ አይሰራም። ግማሾቹ ደግሞ ግዙፍ ማዕበል በማለት ይገልጹታል። እስከ 30 ሜትር የሚደርስ ግዙፍ ማዕበል በድንገት መርከቦችን ሊሰባብራቸው ይችላል። እውነታውን ግን እስካሁን ማንም በእርግጠኝነት ሊናገረው አልቻለም። የቤርሙዳ ትሪያንግል አሁንም ሚስጥር እንደሆነ ቀጥሏል። እናንተስ ምን ይሰማችሁ? ሐሳባችሁን ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳይረሱ። ለዚህ ቤተሰብ አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ።